ጋይስ ሰላም እንግዲህ ዛሬ በአዲስ ቪዲዮ ምጥት ብያለሁ። እንግዲህ እናንተ በያላችሁበት ሰላማችሁ ብዚት ይበልልኝ። ይሄንን ቪዲዮ ብለህ ለቀቅ። ተማን እማጾም ትጾማለህ እንዴ? ለምን ትጾማለህ? አይ ማጾም ኮነ እዛ እቺ ማነሽ ቡጡ ትንሿ ማስቲካ በልታ እዛ በር ጠረጴዛ ላይ አርጌዋለሁ። ለዶሮ አብላት። እሺ እንትንስ ይሄ እንቁላል ጥብስ የነካካው ዳቦ አለ እዛ ውሻው ትላንትና ይሄ አብራችሁ ብሉ። ስለለከፈው ነው ብትበላው ላንተ ጥሩ ነው። ኧረ ወይኔ ሙና ነው እናንተ እያለቀሰሽ እየበላሽ አንቺ እቺ ያማታል እንደ መግዛበት ትልቅ ናት አይደል እንዴ የሆነች በላ ታረስ ያኛው ገረብ ስቀልች ኧረ እያለቀሱ መሳቅ ኧረ እያለቀሱ ይመችሽ ማርያም ይመጣ ያለቀሰሽው መጀመሪያ የእውነቷን አይደለም ማለት ነው። ይመችሽ በቃ እሺ። ኧረ ማማቲ የሰፈሩን ሳር የሰፈሩ በግ ነው መብላት ያለበት። እዚህ ሰፈር ደግሞ ምንድን ነው አበጋለ? ኧረ ተይ አንቺ ልጅ ቶሎ ልብ ግዢ። ከኛ እየነጠቅሽ ለሱዳን ኮረዳ ዳቦ አታጉርሺ። ዳቦሽ ቅኔው ማርያም በቃ አንደኛ እንደዚህ ነው በቃ እንቀጥል። ፈላው መጣ። እሺ ምን ሊሉት ይኸውልህ ፈላው ቆንጅዬ ቀልድ ከቀለድክልኝ ቸኮሌት እገዛልሃለሁ አይደል? ኧረ ቀልዱ ምን ይሆን ማርያም? እሺ ቀልድ ነው የፈለጋችሁት? ሰላምታ በምንታ በቸኮሌት ምን አለ በቸኮሌት በሉት። ኧረ በቃ ፈላው ማርያም እውነተኛ ምርጥ ቀልድ ይመችሽ። ኧረ ይሄ ሰውዬ ነው የሚያስቀኝ እንደ ሕፃን የሚያስመስለው ነገር አይ አንተ ኩዝነኛ ምን ልትል እርጉዝ ማለት ምን ማለት ነው? ኧረ በቃ አንደኛ እንዴት አድርገሽ ነው ልጁን ሆድሽ ውስጥ የከተትሽው? ባሌ ለኔ ሰጠኝ፣ ለባሌ ደግሞ ፈጣሪ ሰጠው። እንዴ እያስረዳሽው ነው ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ኧረ ጥያቄ የልጅ ጥያቄ በቃ አንደኛ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው። ጥቂት ጠይቃለህ፣ ጥቂት አበዛለህ። ሂድ እሺ ተጫወት። ልጆች ናቸው። አስረጅ ልጁ ግን ወዲሽ ውስጥ እናቱ ጋር ሄድና ተጫወት። ምን እየሰራ ነው ከወዲሽ ውስጥ? ልጁን ውጣሽው ነው። ለምን እንደዋጥኩት ደግሞ ልንገርህ። እንደዚህ እንዳንተ ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አደረኩት። ጠይቅ ካላቆምክ ዋጥ አንተንም ዋጥ። በቃ ይችላሉ እነዚህ ማርያም በጣም ይችላሉ። አንደኛ